አንተ ህፃን ልጅ እንደዚህ ላሙ ምናምን አይደብርህም? ዝም በል አንተ። እሱ ከኪስ ሲያወጣው አየሁት እየመጣሁ እኔ መንገደኛ ነኝ። ምንም የማውቀው ነገር የለም። እዚህ ዓለም ላይ ስኖር ደግነት ዋጋ ያስከፍለኛል ብለህ አስበህ እኔ ቴሊቪ ልፈጥን ነው እንዴ? ኧረ አልፈጥንም። ሳታቂ የሚያራዳል ምንድን ነው ያዝከው? ምንድን ማን ብለህ ነው የምታስበው? በሰፈሬ ላይ ንጥር ነው የማደርገው። ወንፊት ነው የማደርገው። አንተ እኔ እንዳንተ አይነቱን ስንቱን እንዳፈሰስኩበት አታውቅምሽ። ይሄ ስለ ገም የጠገበ ስለት ነው። ወደም እንዳለው አፍቱ ገፋ መሰለህ ጠቅ እንዳላረገ እጄ ነው እንጂ የፈተሽኩ አይደለም። አምስተኛ 4 ወር አስገባና ገረፍ ታጥኛ ማነሽ ምን እንደሚገርምኝ ታውቃለህ? አንዳንድ ሰዎች አቅማችሁ እንደ 1 ብር ነው፣ እንደ 100 ብር ግን አክስ አደርጋላችሁ። 4 ወር ጀለስ ባለፈው 4 ወር ገርፎኛል። አይ በደንብ ገርፍሻለሁ። ምን ልፈጥኒ ነው? ኧረ ተይ አሁን ማለት ኖ ኧረ እኔ አይደለሁም መንገድ ላይ ነው ያየው። አጥቶሽ አንተ ኧረ እኔ አይደለሁም ማለት አንተ ብለኝ እኔ እርሱ አንተ ዳር ይዛት ሄደም እንዴ? ልትገጨኝ ነው እንዴ? ህይወቴ ላይ የሌለው አንድ አሙስ የቀረሽ መግሌ ዳር ይዛት ሄደም እንዴ? አዎ በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገርን ምን አባቴ ምን ታመጣለህ? ምን ያልኩት? ምን አልኩ? እስካሁን ምንድን ነው ያጠፋሁት ጥፋት? ስርዓትህን ይዘህ ዝም ብለህ ለራስህ ስርዓት የጉፋፊያም ልጅ ኧረ ትራፊክ ኧረ ቅቅል ተበላን ውረድ አንበሳው በሰዓቱ እዚህ ጋር ትችላለህ። እዚህ ጋር ይሄ ኩርቱ መገል ያለው መሰለህ እንዴ? 3500 ቆይ አንተ ይገኛታ አንዳንከኝ 3500 አልገጨው ምን አድርጊ? ንቄት ነው። አንደኛው ንቄት ነው። በንቄት ነው የምከስህ እንደው። ቆይ እናንተ ጠግባችኋል። ቆይማ በቃ የምሳ በቃ እንደዛ በቂ ነው። ይበቃል። ይመችህ። አንድ ቅቅል ይበላ መናጣ አምጣ ስልክህን እንቀልጣለን። ስልክህን አምጣው። ሂድ ወደዛ። ይመችሽ። ይታያል። ህይወተኛ ጋር ነው። ነይ ውጪ አንዳንዴ ነቃ ደንገጥ ማለት አለ። ሰላም ግቡ። ከፈለክም ደርብ የቪዲዮዋን ነገር ግን አደራ። ከባድ ነው በጣም የሚገርምሽ። ኧረ ስልኩን ጥሎት ሄደ። ባትጋራ ኧረ ደግሞ ነው ስላላየህበት መነጽር ነው አባ መነጽር ጥላል እንካ ተፍቶኝ እኮ በእናትህ ምንም አንስቶላል። አንተ ግን በጣም የተባረክ ልጅ ነህ። ሽልማት ይሄን ፋይሉን ነው የምፈልገው። እሺ ደግሞ ሽልማት ናት። አነስ ያለሽ ይሄን እሺ መልካምነት ይቀጥል። ወላሂ እንዴ ይሄ ልጅ ጠፍቶ ማለት ነው? አዎ ጠፋ። ስንት ቀን ይሄ ተራሳይ አረ ናላስ አሁን አይቻልም። አታቸቻለሁ እስኪ ራሱ ኖ ራሱ አልሳሳትኩም። አንተ ራሱ ነው ያለው ነው ፀሐይ አንከራተት። አንተ በጣም እናንተ ሰጥቷችሁ ነው አይደል? ስተኝና በቃ እሺ። ኧረ በጣም ውለታሽ
ሰላም ነው ጋሼ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗቸዋል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ጠጣ። ህፃን አይደል አንተ? ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ አንድ ሰዓት ተኩል ቁጭ እየምጠብቁ አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብር ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ። ይሄ እኮ እንከፍላለን እኮ። ይሄ ማነው ሰውዬው? ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ? እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ ነው የመጣው እና ሰው እኮ አንተ ብትወርድ አዎ እሺ አምጣጣ እሺ እንከሽ ሄዳው ወጣ እሺ ለምን ዝም አልኩኝ? ለምን አልመታውም ነበር? ባልፈጥ እህቴን ማንም ሰው ቀጥ ብሎ ቢያያት ሰይፋችሁ እታይ ሰፈር እህትህን እየተከተተን የሆነ ጥቁር ልጅ አጅጁን የሚያመጣው ልጅ የኔን እህት ታዩ ምንም አያመጣም። ማን ስለሆነ ነው እሱ? ቤተሰብ እኔ አስቀይመዋለሁ። እናቴ ትሙት አስቀይመዋለሁ። አንቺ ቤተሰብ ስለሆነ እኮ ነው። እሱ ነው ልጅ አንቺ ልጅ በቃ ትረሽብኝ። ህይወቴ ልኑር በምን አድርግ ነው የምትይኝ? እኔ ተማሪ ነኝ። በዛ ላይ ቤተሰብ ምንድነው? አንተ እኔ እህቴን አምናታለሁ። አንቺ ምን አድርግ ነው የምትይኝ? ሳታውጣ ሲኒጋ ህይወትን ሳትቀይር ገንዘብ ከሌለ በቃ ጓደኛ የለም። ብቻ የለውን ሞያ ለጣ አንዱን ነው መሰራል። ብሩ እንዴት ነው? ሰላም ነው? አማን አረፍ ቤት አንቺ ከባድ ነው ተጫዋችሽ በጣም አለችው እንዴ ከባድ ነው። አይደለሁም ኧረ ሂድ እዛው የማያውቀው አይደለሁም አልኩህ አይደል? ጓደኛዬ አፉ ብዬሻለሁ አትደውይልኝ። እንዴ በቃ ተከታተለኝ። እንዴ ምንድነው? ማን ምንድነው? በቃ ይቅርታ ና ቆይ ወዴት ነው መጣህ? በቃ ይቅርታ ማለት ሌላ ቀን ስትሰርቅ ኪስህን እያየሽ ይሄ አንተ ስልክ ነው። በእያንዳንዱ ስቃይ ሞትህን እንድትመኝ ነው ማድረግ። አሰቃይሃለሁ። ምንም ማውቀው ነገር የለኝም። ምን ይልቅ ትናገራለህ? እኔ ምንም ማውቀው ነገር የለኝም። ሰራተኛዋን ጠይቃት። ትናገራለህ? አላየሁም። እኔ ምንም ነገር ቤት ውስጥ አላየሁም። ይቅርታ አንሷል። ኧረ እኔ በፈጠረ እኔ ምንም አላየሁም አልኩህ እኮ። እኔ ምንም አላረኩም። ለአንዴና ለመጨረሻ ጊዜ ጠይቀሃለሁ። ማን ነው? በሱ ነው ይጠጣው። በቃ እኔ ነኝ የጠጣሁት። እኔ ነኝ የጠጣሁት። 2 ብርጭቆ ጠጥቻለሁ እንጂ እኔ እኮ ራሱ መስሎኝ እኮ ነው። አንተ ነህ እኔ ነኝ የጠጣሁት። እኔ ነኝ ሂዶ ነገር እኔ ራሱ መስሎኝ አይደል እንዴ? በጣም የሚገርም ውይ አባ በዚህ የሚወና ተመሳሳይ ምን ትሰራው? ምን ቁርስ አልበላህም? ቆይ እስኪ በእናትህ እስኪ ብር ነው ዳቦ ነገር ገዝተህ እንዴ? ዳቦ ምን የሚለበስ ልብስ ምናምን ፈልገው እና ምን እንደምፈልገው ሴቱ አንተ በእናትህ
አንተ የወዲን ጥያቄ ሳመልስ ሲትል